ቲክቶክ ላይ በቪው ገንዘብ እንዲሰራላችሁ የምትፈልጉ ከሆነ አካውንታችሁ እንዴት ሞኔታይዝ እንደምታደርጉት በዚህ ቪዲዮ አሳያችኋለሁ። ምን ማሟላት አለባችሁ የሚለውን አብረን እናያለን ማለት ነው። በቀላሉ ቲክቶክ ስቱዲዮ ውስጥ ትገባላችሁ። እናንተ የምትኖሩበት ሀገር ክሬተር ሪዋርድ ፕሮግራም የሚሰራ ከሆነ ክሬተር ሪዋርድ ፕሮግራም የምትሏ ትመጣለች። በተለያየ ሀገር ክሬተር ሪዋርድ ፕሮግራም ጆይን ያደረጋችሁ ሰዎች ካላችሁም እናንተ ይሄ ሴቲንግ ልታገኙ ትችላላችሁ። ኦፊሻሊ ግን ኢትዮጵያ ላይ ይሄ አይሰራም። ሌላ ሀገራቶች ላይ 7 ሀገራቶች ላይ ስለሚሰራ ለእናንተ ላሳያችሁ። ክሬተር ሪዋርድ ፕሮግራም የሚለው ሞኔታይዜሽን ታብ ላይ እሱን ስትከፍቱት እናንተ you are eligible to join ብሎ አትሊስት ከ18 ዓመት በላይ መሆናችሁን 10,000 ፎሎወር እንዳላችሁና በ30 ቀናቶች ውስጥ 100,000 ቪው ካገኛችሁ እነዚህ ሶስቱም ነገሮች ራይት ይሆናሉ ማለት ነው። ከዛ በቀጥታ ከታች ጆይን የምትለዋን አንድ ጊዜ ትነኳታላችሁ። ጆይን የሚለውን ልክ ስትነኩት ቀጥታ ተቀባይነት ካገኛችሁ ኮንግራቹሌሽን ወደ ክሬተር ሪዋርድ ፕሮግራሙ ይላችኋል። ሪጀክት ካረጋችሁ ደግሞ በዚህ መልኩ ያመጣላችኋል። ብዙ ጊዜ እኛ አንኦሪጂናል ኮንተንት ክሬተሮች ከሆነንና የምንሰራቸው ቪዲዮዎች ከሰዎች እየወሰድን የምንጠቀም ከሆነ በአንኦሪጂናል ኮንተንት ፌል ያደርጋል። እዚህ ጋር ሪአፕላይ ለማድረግ 1 ወር ጊዜ ይሰጣችኋል ማለት ነው ሪጀክት ካላችሁ በኋላ። ከዛ በፊት ግን እናንተ በቪዲዮዎቻችሁ የምትተማመኑ ከሆነና ኦሪጂናል ነው ብላችሁ የምታስቡ ከሆነ ከላይ አፒል ማድረጊያ ቦታ ይሰጣችኋል ማለት ነው። አፒል የሚለውን ነክታችሁ ይግባኝ ማለት ትችላላችሁ። በመጀመሪያው ሪጀክት ከተባላችሁ ማለት ነው። እንዴት አፒል ይደረጋል የሚለውን በቀጣይ ቪዲዮ እንሰራላችሁ የምትፈልጉ ከሆነ ኮመንት ባር ላይ አስቀምጡልኝ። በቀጣይ ጠቃሚ ቪዲዮዎች ከክሊፕ ሳሚ ጋር የምንገናኝ ይሆናል።